ሰላምና ሀና የገበን ቦርሳ ሲበረብሩት የሰላም እናት ወርቅ የሜላት ተገኘ። ሰላምም እረ ሀንቾ የእናቴን ወርቅ ይመስላል ትላታለች። ሀናም ግራ ገባሽ። እንዴት ይሄ ሁሉ ወርቅ ተምቹ እዚህ አኑሮ ሄዴ እያሉ ግራም ይጋባሉ። እረ እባክሽ ይሄን ሁላ ወርቅ አይቼማ ዝም ብዬ አላልፈውም ትላለች ሰላም። ተምቹም ወደ ቤት ገስግሶ መጣ። ሲመጣ አየቸው። የምን ወርቅ ነው አሉት። ይሄ ወርቅ የማየን ወርቅ ይመስላል። እንዴት ልታመጣው ቻልከው? አንተ ግን የእርግብ ፍቅረኛ ነህ አለችው ሰላም። እሱም ግራ ተጋባውና ቀጥታ ወደ ውጭ ነበር የወጣው። እነሱ እንግዲህ ግራ ተጋብቷቸዋል። ይሄ ወርቅ በመገኘቱም አንድ በኩል ደስተኛ ናቸው፣ አንድ በኩል ደግሞ እንዴት ተምቹ ከእርግብ ጋራ ተደራይቶ የኛን ቤት እየሰረቀ ነው እንዴ እያሉ ይገኛሉ ማለት ነው። እንግዲህ ወይዘሪትና ወይዘሮ እንትና የሜላት ጓደኛ ማነው ስሟ ባዩሽና የእርግብ ጓደኛ እስር ቤት ይገኛሉ። እስር ቤትም የሚጠይቃቸው ሰው ማንም የለም። የሆነ ሽማግሌ ነው ሁሌም እየሄደ ቁርስም የሚያቀብላቸው። ባዩሽ እንግዲህ ነይቢ ማንም እርግብ እንደሆነ ዙራ ማታይሽ ይህን የመጣውን ምግብ ትላታለች። የእርግብን ጓደኛ አልበላም አለች። መጀመሪያ መቅመሷን ስታቅ የእርግብ ጓደኛ መብላቷን ጀመረች ማለት ነው። እሷም ይሄ ወኔሽ አሁን ምንም አያገለግልሽም ያለሽው ተከንቸር ነው ያለሽው። ስለዚህ ምግብ አትምረጪ ያገኘሽውን ብይ ትላታለች ማለት ነው። እንግዲህ ግራ የሚያጋባ ነገር ነው ማለት ነው የምንሰማው ነገር። አያምሼ ወርቁ የሜላት ወርቅ በመገኘቱ ነው። እንትና ግን እቺ የሜላት ጓደኛ ባዩሼ የሚያንገበግባን ነገር ቢኖር እርግብ ጉድ እንደሰራቻት ነው። እርግብም እንግዲህ እንትናን ተምቹን አልይህ ፖርሳዬን አምጣ እያለችው ነው። ፖርሳውም ታረገበት እንግዲህ ጠፍቷቸው ነበረ። መጨረሻው ላይ እንግዲህ እሱም ግራ ተጋብቶታል። ወርቅ እንዲጠፋቸው ቢያቱም እሷ ትሰርቃለች ብለው አላሰቡም ነበር። ግን ምንድን ነው የሚያስደብቅሽ እያላት ብዙ ጊዜ ጠይቋት ነበረ። ግን መልስ ልትመልስለት አልቻለችም ማለት ነው። አሁን እንግዲህ ከዚህ ኪዶ ምን ይላት ይሆን? ወርቁን ቦርሳሽ ሲበረበር ሜላትና ሀኒቾ ወርቁን አገኙት ነው የሚላት ወይስ ምንድን ነው የሚላት ነገር እኔ ራሱ ግራ እየተጋባኝ ነው ማለት ነው። ወላኪን እንግዲህ የወርቁ ነገር ቀጥታ ለእናቲቱ የሚሰጧት ነው የሚመስለኝ ወይስ ሰላም ትሰጠዋለች የሚለው ነገር ግራ እያጋባን ነው ያለው ማለት ነው። ሁላችንም እንግዲህ ወርቁ መገኘቱን ነው 50,000 ብሯንም ተቀብላ አልሰጥም ብላ በማስፈራራት የግብንም ጓደኛ ልገላት ሞክራ ነበረ። ያ ነገርም አልተሳካላትም። አሁን ያሉት ከንቸሌ ውስጥ ነው ያሉት። ይህንንም ስራዋ ነው፣ ማንም እንትን አላላትም። የገዛ ስራዋ ነው እንደዚህ ሊያረጋት የቻለው ማለት ነው። ባዩሽ የእጇን አግኝታለች። ወላኪን እንደዚህ ወርቁን ለማግኘት ግብ ይዛ ነበር ማለት ነው። ግቧም እንግዲህ አልተሳካላትም። ተሸንፋለች፣ ወርቃለች ማለት ነው። ስሙ በቃ ምንም አማራጭ የላትም ማለት ነው። ምንም አማራጭ የላትም እንትን ማለት ብቻ ነው ማለት ነው የምትባለው። ይሄ እጇን እስከሚፈረድላት ድረስ ምንም ፍርድ አላገኘችም ማለት ነው። ፍርዷን እስከምታገኝ ድረስ ፍርድ እስካሁን
አላገኘችም እላችኋለሁ። ቤተሰብ እንግዲህ ተተመቻችሁ ቪዲዮ ላይክ ሼር አርጉት። ለዛሬ እዚህ ላይ ይበቃናል ውዶችዬ፣ ወዳችኋለሁ። ባይ ባይ።